ሰላም ጤና ይስጥልኝ ውድ የጀንበር ሚዲያ ተከታዮች እንደተለመደው አዳዲስና ወቅታዊ መረጃ ይዘን መጥተናል። የወሎ ነዳጅ እጣ ፈንታ ሊወሰን ነው። ለበርካታ አመታት ሲነገርለትና ሲጠበቅለት የነበረው የደቡብ ወሎ ለገሂዳና ወረኢሉ የነዳጅ ሀብት እልባት ለማግኘት ተስፋ የተጣለበት ውሳኔ ሊሰጥ ነው። ከፌደራል እስከ ወረዳ ድረስ የተውጣጡ ከፍተኛ ባለድርሻ አካላትን ቡድን ዛሬ ታህሳስ 1 2018 ዓ.ም በቦታው ተገኝተዋል። ይህ በዘርፉ የተሰማሩ ባለሙያዎችን ያቀፈው ቡድን የሚከተሉትን አካላት ያካተተ ነበር። አንደኛ ከፌደራል ክልልና ዞን የሚመለከታቸው የመንግስት አካላት፣ ሁለተኛ ከወሎና ከአዲስ አበባ ዩኒቨርሲቲዎች የተውጣጡ ባለሙያዎች። ቡድኑ ለገሂዳና ወረኢሉ ወረዳዎችን በሚያዋስኑ መቸላ ወንዝ አካባቢ በአለት ሰንጥቆ ወጥቶ የሚታየውን ነዳጅ በአይኑ ተመልክቷል። የናሙናና መረጃ ስብስብ በአለት ላይ ከሚታየው ፈሳሽ ናሙና ወስደዋል። እንዲሁም በ2005 ዓ.ም ከፍተኛ ክምችት እንደሚገኝ አመላክቶ የነበረው ጎራና ትምህርት ቤት አካባቢ በጂፒኤስ መረጃ መዝግበዋል። ቡድኑ በአካባቢው ነዋሪዎች፣ በወረዳ አስተባባሪ አመራሮችና በሀገር ሽማግሌዎች ሞቅ ያለ አቀባበል የተደረገለት ሲሆን ጠቃሚ ማብራሪያዎችን አግኝቷል። መንግስት ለማዕድን ዘርፍ ልዩ ትኩረት እንደሚሰጥ የገለጹት ባለሙያዎቹ ዛሬ ያዩትን የተፈጥሮ ሀብት ለሀገር ልማት እንዲውል በቅርበት ክትትል እንደሚደረግበትም አረጋግጠዋል። የኢትዮጵያ ፌደራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ዛሬ ምሽት ባወጣው መግለጫ አስታወቀ። ቲክቶከር አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩት 5 ተጠርጣሪዎች በቁጥጥር በዋሉበት የወንጀል ጉዳይ ጋር በተያያዘ መሆኑን ፌደራል ፖሊስ ገልጿል። አዶናይ በቅርቡ በተካሄደው በ3ኛ የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ በ4 ዘርፎች ማሸነፉ ይታወቃል። ፌደራል ፖሊስ በመግለጫው እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን የተጠቀሙ በተለይ ወጣት ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዲያከናውኑና በተቃራኒው በትውልድ ላይ ርካሽ ባህልን ለመጫ የሚደረገውን ተግባር ለመከላከል የጀመረው ምርመራ አጠናክሮ እንደሚቀጥልም አስታውቋል። ቀደም ሲል የኢትዮጵያ ፌደራል ፖሊስ በ3ኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር በፈነጠቀ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎች ከነግብረ አበሮቻቸው በቁጥጥር ስር አውሎ ምርመራ መጀመሩን ይፋ አድርጓል። ግለሰቦቹም ወንጌላዊት ገብረ እንድሪያስ በርሄ፣ በረከት ጸጋዬ ጂፋር፣ መቅድም ደረጃ መንግስቱ፣ ጉሩም ገዛኸኝ ቀጭኔና ዮሐንስ መኮንን ኃይለ ማርያም የተባሉ መሆናቸው ፌደራል ፖሊስ አመላክቷል። የኢትዮጵያ መገናኛ ብዙሃን ባለስልጣን ኢትዮጵያ ከሚገኙት የዶይቼ ቬለ 9 ዘጋቢዎች መካከል በሰባቱ ላይ የጣለው እገዳ ማንሳቱ ጣቢያው አስታወቀ። ሆኖም ጣቢያው ሁለት ሰራተኞቹ በዘላቂነት ከስራ መታገዳቸውና ከኢትዮጵያ መገናኛ ብዙሃን ባለስልጣን መስማቱን ገልጾ እርምጃውን አጥብቀው ጉዟል። አያይዞም የኢትዮጵያ መገናኛ ብዙሃን ባለስልጣን ስህተት አለባቸው ያላቸውን ዘገባዎች አሊያም የኢትዮጵያ ሕግን የሚጥሱ የሚላቸው ማስረጃ እንዲያቀርብና ዶይቼ ቬለ በድጋሚ መጠየቁ ከጣቢያው የተገኘ መረጃ ያሳያል። ከተለያዩ የኢትዮጵያ አካባቢዎች ለዶይቼ ቬለ የሚዘግቡ ጋዜጠኞች ዘገባ እንዳይሰሩ ጊዜያዊ እግድ የተጣለባቸው ጥቅምት 13 2018 ዓ.ም ነበር። ጣቢያው በወቅቱ በይፋዊ የፌስቡክ ገጽ ላይ ባወጣ መግለጫ የኢትዮጵያ መገናኛ ብዙሃን ባለስልጣን በጻፈው ደብዳቤውና ዶይቼ ቬለና ወኪሎቹን የኢትዮጵያ ሕግና ደንብ ጥሰዋል፣ ሙያዊ ስነ ምግባር አያከብሩም በማለት ወቅሷል ሲል ገልጾ ነበር። የዓለም አቀፍ የጋዜጠኝነት ፌዴሬሽን IFJ በበኩሉ ጥቅምት 22 2018 ዓ.ም ባወጣው መግለጫ የኢትዮጵያ መገናኛ ብዙሃን ባለስልጣን የዶይቼ ቬለ አማርኛ 9 ጋዜጠኞች በጊዜያዊነት ማገዱን በጽኑ ማውገዙ ይታወሳል። ውሳኔው በአስቸኳይ እንዲቀለበስ ጥሪ አቅርቦ ነበር። ፌዴሬሽኑ ይህን እርምጃ ለዶይቼ ቬለ ዘገባ ዝም ለማሰኘትና በተለይም በአማራ ክልል ውስጥ ስላለው ግጭት ኢትዮጵያውያን ገለልተኛ መረጃ እንዳያገኙ ለመገደብ የታሰበ ማስፈራሪያ ድርጊት ነው ሲል በወቅቱ ማስታወቁ አይዘነጋም።